እዚህ ቤት እንደዚህ መቀጠል እንችላለን ነው እንጂ ፍቅር ይዞኛል። እንደዚህ ምስኪናችሁ ነው ምንድነው? እሺ ማን ነው የተፈለከው? አንተ የመጠጥ ተከሰከራል። ሰላም ፋሚሊዎች እንዴት ናችሁ? እንዴት ቆይታችኋል? ቆይታ ጥሩ እንደነበረ አልጠራጠርም። ዛሬ ደግሞ በአዲስ እና ቆንጆ ቪዲዮ ከች ብለናል ጋይስ። ምንድነው ትንሽ ሰሞኑን ስንዛዛ ቆየን መሰለኝ። ገም አንድ ቤት ውስጥ ኦልሬዲ መነቋቆርና ነገሮች ሆነ መሰለኝ። ሰሞኑን የተፈጠሩት አንዳንድ ነገሮች ማይታችሁ ትንሽ ከዛ ነገር ሲወጣ ብለን አዲስ ነገር ለምን ዛሬ እኔ ደግሞ ፕራንክ አላረጋለሁ። ብዙ ጊዜ ፕራንክ አደርጋለሁ ብዬ የደረሱብኝ ያሉትን መከራዎች አይታችኋል። ዛሬ ሲሳካልኝ ሆነ አይሳካልኝ አላውቅም። ብቻ አላረጋት ያሰብኩት ምንድነው ከጓደኞቼ ጋር እንደነበርኩ ታውቃለች። ከሚያየ ጋር ነበርኩ። ምን ይሁን ምን አታውቅም፣ ግን አሁን ሰክሬ የገባው ሰው አክት ማድረገው ሰክሬ ያለው ብዬ እገባለሁ። በደንብ አስጨንቃት ማይ ሁኔታዎቿና ትዕግስቷን እስከ መጨረሻው ድረስ እናያለን። ዳን አደራ ምንም ነገር ቢፈጠር አጥፋ እንዳትቀርሰኝ ብትልህ እንኳን በስሬ እንዳትገቢ ብለህ ትከራከራታለህ። አትሰማትም። እኔም እስከ መጨረሻው ድረስ እንግዲህ እስኪታወቅብኝ ድረስ በደንብ ለመተወን እሞክራለሁ። እና ደግሞ እንደባለፈው ደግሞ አንድ ሳምንት እንዳዘጋኝ ይሄ ቪዲዮ ማይ ላይ ነው የምንጭነውና በዩቲዩብ ላይ የሚጫነው ሁላችሁም ቪው በደንብ አለ። ግን ሰብስክራይብ የተደረገ አይደለም። ሁላችሁም እንደምታዩት ይሄ ቻናል አያስከፍልበትም። ሁላችሁም ሰብስክራይብ ብታደርጉት ኢትስ ኦኬ። እና ከዚህ ቪዲዮ ቢያንስ 10,000 ሰብስክራይብ እንጠብቃለን። ከሱ ሁላችሁም ሰብስክራይብ አድርጉት። ገብተን ደግሞ ራንኩን ያለ ማለት ነው። ሰብስክራይብ እንግዲህ እየገባን ነው ጋይስ። የሚፈጠሩትን ነገሮች እናያለን። ግን አንድ ጥያቄ ለመጠየቅ አስቤያለሁ በዚህ አጋጣሚ። እንደ ሰከረ ሰው አይደል አክት የምናደርገው? ማሂ ለእኔ ስሜት አላት የላትም የሚለውን በዚህ አጋጣሚ እናንተ በደንብ እያያችሁ ኮሜንት ስራ አስቀምጡ። Vai. Zaraz będę otwierać się na to będziemy wyjść. Tak? Będziemy. Jo. አንደኛ ነገር ምን ሆኖ መጣ ምናምን የሆነ ምን በቃ ይሻላል ይደብራል ያለው እንጂ እኔ አንድ ሰው ቤት ውስጥ ተቀምጦ እኔ በረከት ታረክ ተቀምጣለች። በጣም ይገርም የሚመጣ ሰው አይደል እንደዚህ ቤት አንድ ቤት ውስጥ አብረን እየኖርን ሁለት አይነት ነገር ይገርማል። በጣም ይገርማል። ምንድነው ምን ሆነህ ነው? ጠጥተሃል? በረቺ ይሰክሩ ሰክረህ ነው? አይ ምንድነው ዳን ዳን እንዳትናገሪ ዳን ይገርም ነው። እንዳትናገርብኝ ዳን ስራ የያዘው ሰው ስራ ማውራት አለብን ማለት አሪያ ምንድን ነው አይናችን ሆኖ እኔ ሰከርኩ መስሎኝ ነው ስታይ አሰከርኩ። ምንድን ነገር ለምን ሰክሮ ነው? ለምን ተቀርጾ ዳር ማስታወሻ ፈልገህ ነው? ለማስታወሻ ነው። ኧረ እባካችሁ እንዴ ፀጉርሽን ድሬ ጭራሽ እኔ ከይገርም ነው ፈታ ምንድን ነው አንተ ለጌቦች እንጣላለን። ለምን እንጣላለን? ለምን መፈታታለን? እንዴ አንተ ቦቻራ ብሎ ነክ ነው አንተ የምን ሰክሮ ነው? ሊነግር ከሱ ማን ድሬ ነው ቦጪ አንቺ ቦጪ በላንተ ቆይ እንሰራለን። አንተ ለምን እንደዚህ እስክትሆን ድረስ ትጠጣለህ? ኧረ ተው 6-7 ብዬ 10 ድራይ አንድ ያስፈልጋል። አሁን እዚህ ቤት ገብቼ መቃጠል ነው። ጓደኞቼ ስራ አንቺ ያሉ መልክ አላት መልክ ሰማያዊ ግን ጭብረር ያለ ምን አይ ሰው ስማ ዳን
ለምን እንደምትቀርጹት አልገባኝም። በመጀመሪያ እኔ በያልና በጓደኛ በሰላይ ጠራሽ እንዳትገኝ ይሄ ስራ ነው መሰረት አለ ፈልገህ ነው ለምን ነው የምትፈልገው? እኔ በፍሬ ማድረግ መስቀል እፈልጋለሁ። እንደዚህ አይነት ማስታወሻ አለ እንዴ? የምሰክረው ልጁ ነገ ሲያዩ እንዲቆጭበት ፈልግ ነው። ስራ ነው ይላል። አረ በእግዚአብሔር ምንድን ነው የሚጀምራችሁት? ምን ሆነ ሁለት ነው የሰከርከው? እቺ እኔ በቃ ህይወቴ ምርር ብሎኛል፣ ክፍት ብሎኛል። ለምን መሰለል አለብኝ? ለምን በቃ በዚህ በሱዳኑ አረጊ ወይ በዚህ በባንጋሊ በኩል መሰለል አለብኝ። እቺ አንተ የምጠጥ ተሰክረሃል? እስቲ እንደዚህ ተብስ እስቲ የምርህን አንተ ሰክረሃል? አይ ማይ አንተ እንደዚህ ለሰከርክ ትገባለህ? አይ ማንም አይ ከድሮ ማንም አልሆነም። በቃ ማንም ዳን እንደዚህ ሲሆን ድረስ ለምንድን ነው የምትጠጣው? ደግሞ አንተ ዳን እንዳትናገሪብኝ። ዳን ስራ እኮ ነው። አይደለም እንደዚህ ጓደኞቼ ማለት ነው ማሂ ጸባይ መልክ አላት ብለው ጭብር ያለች ነው ጸባዩ ካሉ ጸጉርሽ ነው ቦቼ እዚህ ቤት እንደዚህ መቀጠል እንችላለን። ቦቼ ታው ነገ ትሰራኛለህ። እስኪ እሺ በይው በእናትሽ ማሂ ምን ሰክሩ እኮ ስለዚህ ምን ልክ ነው። አንተ ቦቼ ይለቀኝ እንዴ አላፍ ጸጉሬን ነው አሁን። ኧረ በእናትሽ እንዳይጮህ በእናትሽ እንዴ የሚፈልገው ሰው የለም። ሰክረሽ አይደለም ሰማኝ ቆይ አይደለም በቃ ሰማኝ ና ቆይ ቁም ይኸው ካላመሽ ነው ማን ልትፈልግ ነው? ምን ሰው ረምናታ ነው ሙቻላ ዝም ብለሽ ድምፅህን ቀንስ እንዴ እኩል ለሌሊት መምጣት ጭራሽ ደግሞ እንዴ ያማል እየተቆጣሽ ነው። እኔ ጓደኞቼ ሄጄ ስለጣለ ግባና ዳን ይሄን እየጠጣ እንትን ብትፎት ፕሮቴስት ብለን ነው ካፍሬ አይደለም ነው ነው እንዳካይ መደወል አንተ ሙቻላ ማይ ሲጀምር ህይወት ራሱ በጣም ትከብዳለች። እስከዛሬ ቆይ ስሚ አንተ ነገር ታገና ስንቱ ኩኩ ቦቼ ይልኩት በደስታ እዚህ ጋር እንዳትነሳ ቦቼ በእናትህ ከውሃ አይ ውሃ አይደለም ማይ ለኔ አንደኛ ነገር ምንድን ነው በጣም ቆይ ስሚ ለምን ቀልዳለሁ አትውጪኝ ምንድን ነው ስራ አለብን ቦቼ እየጻፍኩኝ ነው ያለው ስራ ይበልጥብሻል በጣም አይ እኔ ጓደኞቼ ጋር ሂጂ አንተ ጨረሰጠጣ ከእኔ ስራ የሚበልጥብሽ ከሆነ ናሽ እና ትታጠብ እኔ አልታጠብም ውሃ ይነካኛል እንትን ነው ውሃ ከነካ ነው ሐኪም ከልክሎኛል ተነስና ሐኪም ስለከለከ እኔ ፀጉርሽን መፍታት አለብኝ የማንን ፀጉር የምትፈታው ከፀጉሬ ነው እንደ በገዛ ድምፄ በጣም መጮህ ይችላል ረፍና ቦቼ ስነ ስርዓት ቦቼ ስነ ስርዓት ሲጀምር ዳን አትግለጽ። እስኪ እሺ በላት በእናትህ ሞት ለምን ተሰቅብኛለሽ? እሺ እዚህ ቁጭ በል ዳን ካሜራውን ተከታተይዛው እሱ አውቶቡሱ ካልቀረስክ ምን ጤነኛ ነው የሚያውቀው? እሺ ቁም እዚህ ፍቅር ይዞኛል ቦቼ አርፈ ቁጭ በል እግዚአብሔር ነው ወደ መጠጥሽ እንሄዳለን። አንተ እስኪ ፏፍሽ ብለን ፏፍሽ ብለን በቃ ፕርቲስ ብለን እሺ ነገ ደግሞ ትጠጣለህ። ከዛ የዛሬውን ጨርስ። ይኸው ነገር በትኩስ ነው ደስ የሚለው ነገር በትኩስ ነው። ልታጥቢ ነው? ላጥብክ አይደለም እንዲሁ እየዘረፍሽ ነው እንዴ? ኧረ አይደለም። እንዴት ነው ይሄ ደግሞ መፈታቱ? ኢንተርናሽናል ነው በጣም ዘረፋ ነው። እየፈታው ልክ ነው እያዘረፍኩ ነው። በቴክኖሎጂ ነገር እኮ ጭቃ ትጠቀማለህ። ኦኬ ገማሁብሽ ደግሞ እንዴ እንጂ እዛ ጋር ምንድን ነው
አይ በእያቀራለሁ አረ ማይታይ አረ ምን ያልሽ ነው ወይ አረ ማይታይ ምን አልከው ምን አላው የቀለዳችሁ ነው ጎንበስ አይ ቀና በል ጸበል እንትን ሲልም ታወራለህ ማለት ሞቸራ እየቀለደችብህ ነው መሰለኝ አይደለም እናንተ ናችሁ የምትቀልዱት ማለክ ቦሸራ ውጣ ቦሸራ ነኝ ቦሸራ አትቀልድ አይ ስራ እየሰራሁኝ ነው አትቀልድ ቦሸራ ማለት በቃ ማለት ለኔ ያለሽ ቦታ እንደዚህ ከሆነ ችግር የለም ማለት እኔ እኮ አይ ሲጀመር ለስራ ምናምን የምቀረብሽ ነው እንደምን አረ ኦኬ ተከረሰው ግን አያውቅም ይሄንን አይክ አረ እኔ ልጅ ለስራ ምናምን አይደለም አልፈልግም ካንተ ጋር መስራት ገባሽ አንድ ያለው እናተኛ ስልከን ይዘን ትተኛለህ ለምን እዚህ ጋር ቆም እስኪ ባንዴ እንደዛ ከምዞር ላቋራ መኝታ ቤት ሌላ ነገር ስታደርጊ እንደዚህ ምስኪን አትሆን ነው እኔ ቁጭ ብዬ ደረም ያልተኝ ማለት ምን እንደምታረጊኝ አዎ ዘመኑ እኮ ከፍቷል አልሰማሽም እንዴ በዜና አንተ እንዴት ነው የምታስጠላው ዘንሰፈር ለምን መልኪያንሽ ነበር የቀረብሽ መልከረዳሽ ነው ወይ መልክ ይረግፋል ደም ግባትም ከንቱ ነው ይላል አይደል እንዴ ኦቲ በእናትህ ዝም በል ነገር ስታየው የሚቆጭህን ነገር ነው እያደረክ ያለው እሺ ኧረ አይቆጭኝም ይሄ ከያሽና እንተዘዋለች ችግር አሁን ኦኬ ይሄኛውም ይቀረጥና አልቅ ሶፊ ልብስ ይላል ኧረ እባክህ እግዚአብሔር እሺ ቀይረው ልብስህን ያውና ቀይረው ይሄኛው ለራሴ እኮ ልብስህን ቦሸራ አይ እኔ አሁን ባውልቅ እውነት እንደታጠበ ልብስ ማስጫ ገመድ ታደርጊኛለሽ እንዴት ታለብሽኛለሽ ክር እኮ ነው ደረበው እሺ ነው ህይወት ጎዳኛ ደረበው ኧረ እኔ አይደለም ምን ኧረ እባክህ ከዛ ነው ይሄኛውን አልቀው እንዳለ እኮ ነው የፈለገው ጉስቁልቁል አድርጋኝ እኔ ምንም የምደረበውም ነገር ቦሸራ ላይ ፈለከው ለምን እንደቂስ አጠመጥብኝ ቦቼ አይ ልበሳት ቦቼ አንተ ማን ፍቅር ይዘው ቦቼ በእናትህ ክሪስ ከረሰው እንዴት ማውራት አልችልም አይ አንደኛ ነገር በሰላም ነው ማውራሽ ፍቅር ይዞኛል ቦቼ ፍቅር ይዞኛል አንቺ ፈቅረሃል ነው እንጂ ፍቅር ይዞኛል ያፈር ነው ነገርሽ እንዳፈቀርኩ አንቺ ይዞሻል ማለት አንቺ ይዞሻል ለምን ወደ እኔ እዚህ ጋር አይጠየኩሽ ፍቅር ይዞሻል አለሽ ቦቼ እንደዚህ ነው የምንኖረው አንተ እየሰከርክ ነው እየተቀበልኩ ነው የምንኖረው ከፈለግሽ ነገ አንቺ ሰከሪና ከነገ በየፈረቃ ማለት ነው አይ መተሳሰብ አለብን ገባሽ አሁን ዛሬ አትቀየር ስትፈልግ አትቀየር እዛ ጋር ተኛ ጫማህን ፈታለህ ነው አልፈልግም ነው ቦቼ አንተ እንዴት ነው የተጨማለቀው ይሄ በእናትህ ንገሪኝ ፍቅር ይዞሻል አለሽ አንዱ አረዚ አንዱ ይዞ ሁለት ነው ማለት አንዱ ማለት ነይ ቆይ አንተ ቦቸራ ተነስ ይዞሻል ማለት ነው ይዞሻል ኦኬ በዚህ ሐሳብክ መኝታ ቤት ልተኛ ነው አያርግል ነይ ሰው ቤት አልሽ ከት ብዬሽ ነው ሶፋ ላይ ተኛለህ እሺ በሌሎችን ሲቀጥ ብዬ ወጣ ሰው ተኛ ካለ አረ በፍጹም ነይ እኔ መቀረጹ ነው ግራ የገባኝ እንደው እንደ ጉዳችሁ እንጂ ትንሽ
ሙዚቃ ሾሮ ጸዲ ዳንስ ይወጣው ነበር። ምን ነው ምንድን ነው? እሺ አመሰግናለሁ ነው በግድካ እንዴ አልሰከረ አይደል እንጂ ቦጂ በግድካ ደክሞሽ እኮ ዳን እኮ ነው። እኔ እንደዚህ አይነት አይዲያ አመጣ። እሺ ደክሟታል እቺ ልጅ የጻፈች ምናምን ለምን አንዳንዴ እስኪ ስለተወራ ከማሰብ ይልቅ እንተውልባት አይደል? ምን ለምታፈጫለሽ? ሀሳቡን አመጪው እሱ ናላረጉ ዳይ ቀን ሰዓት ነው። እሺ ናላረጉ እሷን እንጽፋለን ምናምን ተብሎ ያለው ቀን ሰዓት ነው። እሺ 20 ደቂቃ እኮ ይሆናል እኮ ማለት ተዛዘገ እንዳያስሸከምክ ከርቤ እንደ አላበኝ አረፊ አለመስከረም ተጠቅመሽ ነው አሰልብኝ። ቀደም ተሳደብ ይወስ ግን እኮ መጠጥ ይላል እኮ አፍክ አረ ማለት ምን ተጠቀው እብለሲ ወደ እዛ ጋር ምን ይነለት እኔና አፍሽ ላይ እንትን አጣብሽኝ እኮ አረ ማለት ከዲና ተጠው እቲ ሃገርሲ አጣጣ ማጣጣ አረ ተንኩዲም ግን ብታጣስ አይና ለአንድ ቀን ስካሪ መቋቋም አይልሽ መች ተቋቋምኩት። ኦኬ በቃ ቦጀራ ሰካክ ማሽ የሰካክ መስሎኝ ልስቅ ነው። እሺ ለማንኛውም ይሄ ቪዲዮ አንቺ አካውንት ላይ ነው ውስጥ ማርያም ማን አካውንት ላይ አንቺ አካውንት ላይ ነው ውስጥ እንደ ባለፈው ፕሮፌሽን እንዳዘጊ ቀድሜ ቃል ገብቻለሁ። ይሄ አያስኮርፍም ኖርማል ነው። ግን ተሰክሪ ግን አስጠላል ነው በጣም ማርያም አንተ ብቻ አይደለም የትኛው ሰው ሲሰክር ያስጠላል። ኦኬ ስለዚህ አሁን እኔናንቺ እንደው ቦቸራ ያራዳ ልጆች ወንድሜ ነው። እሺ ምን ይልሽ ነው? እኔናንቺ አሁን ቤስት ፍሬንድ ነው ምንድን ነው የምንባለው? አውጪ ያ ይሄ እምክ እንትን አውጪ ምንድን ነው የምንባለው? ጋይስ እኔ እንግዲህ ባገኘሁት አጋጣሚ ታገኘ እየጠየኩ ነው። መልስ ምን ነው ካሜራ አብርቶ ነው የሚጠይቀኝ እንጂ እኔ አንድ ያጥፋ እኔ ነኝ አንድ ቆይ ከታርገውና መልስዋል ከት ነው አይደል? እኔና አብሬ ዳንጣና ብቻውን ዘግቼ ተቃራለ ጥያቄ ነው ቴክስት ነው አደረግላችሁ። ብቻ ግን ጋይስ ማሂ በደንብ ሰብስክራይብ የተደረገች አይደለችም። ቪው ጸዴ ነው አሪፍ ይታያል። ግን ያያችሁ ሰዎች ሁሉ ሰብስክራይብ ብታደርጉ ያስከፍላል። አልሰከርኩም እኮ እኔ ይሄ እኮ የቻይና እኮ ተደባዳቢ ነበርኩ። ሺጂንፒንግ ጋር የሜሜራ የተወዳደረ እዛው ላይ ለሰክስ ብዬ ነው ምን ነው ነበር እና ይሄን የምታዩት ሰዎች ሰብስክራይብ ብታደርጉ አያስከፍልባችሁ። ከዚህ ቀጣይ ደግሞ ምን አይነት ፕራንክ ልትሰራ ይችላል? ያወራው አይደል እንዴ? በጣም መሆን አለበት እንዴ ሁሉም ነገር ማውራው ነገር እያሰብኩኝ በአንዳንድ ሰዎች ምክንያት ሲጠፋብኝ ብቻ ምን ላድርግ? እንትን የአዲስ ፕሮጀክት ይዘን እንመጣ ሰሞኑን እየጻፍኩኝ ነው። ሰሞኑን በጣም እውነት የሚገርም ሙድ ላይ ነበርኩ የነበርኩት በቃ እና የሚገርም ሙድ ላይ ነበር ሰሞኑን የነበርኩትና ኦኬ ማይ ለምንድን ነው ነገሮች ሁሉ ወደ ቀልድ የምታያቸው? ተረጋጊ ንገረችውና እንጻፍ እና ወጪ ምንድን ነው? ምንም አላማራ ከፈፈለ ያልከኝ እንደው ምንድን ነው? ተንከዚ ሲሆን ልጅ አስጠፋብኝ ማውራት እዚህ ጋር ወደ እኔ እንደ ኢንተርቪው እንደሚያደርግ ሰው ሆነ ክዙሽ። እሺ እና አዲስ ስራ ጀምረናል። ስለዚህ አሁን በቅርቡ ይዘንላችሁ ምን መጣ ይሆናል አዲሱን ስራችንን። ፑቲ ማርያም ማውራው ነገር ያስጠፋብኝ ነው ጁሊ። ብቻ ጋይስ ግን የማይ ዩቲዩብ ቻናል ሰብስክራይብ ብታደርጉ 12ኛ ክፍል እያለሁኝ እና እኔና ማይ ካት ይደረግልሻል። ካት ይደረግ እንዴ?
እሺ ፖስት አለ ከተካል ተደረገ ሰው ግን ይሳም ካሜራ ፊትስ ባይሆን ጉንጬን ስበሽኝ አታውቂም? አላውቅም። ታውቂያለሽ ቦቼ ረቢ ማለት ጌታን ታውቃለች ማለት እኮ ጌታን ታውቃለች እና ታዲያ የውሸት ነው። እኔ የውሸት ነሽ የውሸት አንተ መጥቼ እንደዚህ ነው እንጂ ያልኩት እንደዚህ እስኪ እንዴት ነሽ ሰምሽ ምን አለ ድሮ ባገኝ በዚሁ ተሳስቼ ነበረ። ስህተት ነው የደገመ እንግዲህ ራሱ ነው እንቅፋቱ ነው የሚባለው። ጌታን ውሸቴን አይደለም እንዳለች ሳሚ እኔ የግዴ ጉንጫ ተሰም እንደዚህ ብቻ ጋይስ የማይ በቃ ወደ ስራ የልቡን እያደረገ ወደ ስራ ይላል እንዴ? ኧረ እዚህ ግን በቃ እየጠበቁ ነው ፋሚሊ ተናደድኩኝ በእናታችሁ። እሺ ምን ቃል እናስገባው? እግሬን ይጠበኝ ወይ ራት ይስራልኝ ውጪ እያደረገ ነው። ውጪ የሆነ ተንኮል እየሰራብኝ ነው። እሺ በቃ ይሄ ቪዲዮ ምንድነው? ምንም ቪዲዮ ምንድነው? ግራቱ ተስፋው በቀጣይ ቪዲዮ እንገናኝ። እንወዳችኋለን። ሰብስክራይብ ማድረጋችሁ እንዳይረሳ። የማይቲው ሰብስክራይብ የተደረገ አይደለም፣ ሰብስክራይብ አድርጉት። ያሰላል